ዕለተ እሁድ ወይም ሰንበተ ክርስቲያን በማለት የምናስታውሳት ይቺ አሁን እያከበርናት ያለችው ዕለተ እሁድ ሰንበተ ክርስቲያን እንላታለን። የእግዚአብሔር ቀን ትባላለች። ትልቁ ቀን ነው ዕለተ እሁድ። ዕለተ እሁድ በእግዚአብሔር ስራ ወይም እግዚአብሔር በሰራቸው መልካም ስራዎች መካከል ብዙዎቻችሁ የምታውቁት ነው። እግዚአብሔር ዓለምን መፍጠር የጀመረ በዕለተ እሁድ ነው። ስለዚህ እግዚአብሔር ዓለምን መፍጠር የጀመረበት 8ቱ ፍጥረታት የፈጠረበት ቀን ስለሆነ ዕለተ እሁድ ለእኛ ትልቅ ቀናችን ነው እና ደስ ይልናል። እግዚአብሔር ልናመሰግንበት በታላቅ ደስታ ልናከብራት ይገባል። ሁለተኛ ዕለተ እሁድ አዲሱን ዓለም አዲስ ዓለም በመባል የሚታወቀውን ሰው ሆኖ ባህርየ መለኮቱን ከባህርየ ትስብእት ጋር አዋህዶ በማኅፀነ ማርያም የተጸነሰበት ቀን ዕለተ እሁድ ነው። ስለዚህ ይሄ ደግሞ ያደረገውን ስራ የሰራበት ቀን ደግሞ በኩረ በዓላት የበዓላት ሁሉ መጀመሪያ ወይም ዋና ተብሎ ይታሰባል። ስለዚህ ዕለተ እሁድ ለእኛ ትልቅ በዓላችን ነው። ስለዚህ ነው አባቶቻችን ሰንበተ አይሁድን ቅዳሜትን ከማክበር ይልቅ ሰንበተ ክርስቲያን ሊከበር ይገባል። ክርስቲያኖች በሰንበተ ክርስቲያን ከስጋዊ ስራ አልፈው መንፈሳዊ ስራ እየሰሩ እንዲያከብሩት የተወሰነው በዚህ ምክንያት ነው። ሌላው ዕለተ እሁድ ልዑለ ባሕርይ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በዕለተ እሁድ ነው። ስለዚህ ፈጣሪ ቤተ ክርስቲያን ፈጣሪዋ ጌታዋ መድኃኒቷ ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ዕለተ እሁድ ለቤተ ክርስቲያን ታላቅ በዓሏ ነው፣ የደስታ ቀኗ ነው። በዚህ ምክንያት ቤተ ክርስቲያን ዕለተ እሁድን ከዕለታት ሁሉ ተለይታ ንጽሕት ቅድስት በኩረ ዕለታት ብላ ታከብራለች ቤተ ክርስቲያን። ለምን? ፈጣሪዋ ሞትን ድል ነስቶ ከሙታን ተለይቶ የተነሳበት ቤተ ክርስቲያንም ትንሣኤዋን ያረጋገጠችበት ቀን ስለሆነ ይች ቀን ታላቅ ዕለት ናት። በፍጹም ደስታ እናክብራት ነው። ቤተ ክርስቲያን ልዑለ ባሕርይዋ ጌታዋ ፈጣሪዋ ዓለምን ለማሳለፍ የሚመጣበት ቀን ዕለተ እሁድ እንደሆነ ይታወቃል። ይህን እናውቃለን። መቼ ነው? በየትኛው እሁድ ብለን ይህሱን አናውቅም። ግን ጌታ ዓለምን ለማሳለፍ የሚመጣው ጻድቃንን በቀኙ ኃጥአንን በግራው ቆሞ የመጨረሻውን ፍርዱን የመጨረሻውን ዋጋ ለመስጠት የሚመጣበት ቀን ዕለተ እሁድ እንደሆነ እናውቃለን። ስለዚህ ዕለተ እሁድ ለእኛ ታላቅ በዓላችን ነው። እሁድን ቤተክርስቲያን በዚህ ምክንያት እናከብራለን ማለት ነው። ዛሬ በየዓመቱ ከምናከብራቸው ታላላቅ በዓላቶቻችን መካከል ቤተክርስቲያን በየዓመቱ ከምናከብራቸው ታላላቅ በዓላት መካከል አንዱ ትንሣኤ ነው። ባለፈው ሳምንት ካከበርን በኋላ ዛሬ ደግሞ እንደገና የክርስቶስ ትንሣኤ ነው፣ ዳግሚያ ትንሣኤ ብለን ያንው ባለፈው እሁድ የጸለየነው ጸሎት፣ ያነበብናቸው ምንባባት፣ የዘመርነው ዝማሬ ልክ ዳግሚያ ትንሣኤ እንደ ትንሣኤ በትንሣኤ የተካሄዱት ሙሉ ከተወሰኑ ነገሮች በቀር ሙሉን የምናነበው የምንዘምረው የምንጸልየው ሙሉን ነገር የምናካሄደው በዕለተ እሁድ በትንሣኤ ቀን ያደረግነውን ንባብና ዝማሬ ጸሎት ነው። በዚህ ቀን ቤተ ክርስቲያን ብዙ የምታስተውላቸው ነገሮች አሉት። ጌታ ከሙታን ተለይቶ ሲነሳ መቃብሩን ከፍቶት ነው የተነሳው? መቃብሩን እንደተዘጋ ነው የተነሳው? ሴቶች ንገሩኝ። ጌታ ከሙታን ሲነሳ መቃብሩን ከፍቶት ነው የተነሳው ወይስ መቃብሩ ሳይከፈት ነው የተነሳው? ሳይከፈት ነው የተነሳው። እግዚአብሔር ይስጥልኝ። ጌታ ልጆች፣ ሕፃናት ጌታ ከእመቤታችን ሲወለድ ወደኔ ያዳምጡሽ። ጌታ ከድንግል ማርያም ሲወለድ ድንግል ማርያም ድንግል ነበረች ወይስ አልነበረችም? ድንግል ነበረች አይደለም? ልጆች እንደገና ሁለተኛ ጥያቄ፣ ሰው አንዲት ሴት ድንግል እንደሆነች ልጅ መውለድ ትችላለች?
አትችልም። ትችላለች? አትችልም? አትችልም አይደል? አትችልም። በጣም ጎርመሽ። እሺ ታዲያ እንዴት ነው? እንዴት ጌታ ድንግል እመቤታችን ድንግል እንደሆነች እንዴት ጌታ ከሷ ተወለደ? እግዚአብሔር ስለሆነ። በጣም የሚገርም ነገር ነው። እግዚአብሔር ስለሆነ። ለምን? ለእግዚአብሔር ሁሉ ስለሚቻለው የሚሳነው ነገር ስለሆነ እሱ ከተለየ በቃ እኛ ፍጡሮች ነን፣ እሱ ፈጣሪ ነው። ፍጡር ከሚሰራው ስራ በላይ በሆነ ምስጢር ነው የሚሰራው። ለምሳሌ እግዚአብሔር ሁሉም ሴቶች ድንግልናቸው እንዳለ ልጅ ወልደው እንዲያሳድጉ እግዚአብሔር በመጀመሪያ ፈቅዶ ቢኖር ኑሮ ይቻል ነበር? አይቻልም? ይቻላል። እግዚአብሔር ማንኛውም ሴት መውለድ ያለባት ድንግልናዋ እንዳለ ድንግል እንደሆነች ነው መውለድ ያለባት ብሎ እግዚአብሔር ፈቅዶ ቢሆን እግዚአብሔር የሱ ፈቃድ ነው። ከሱ ፈቃድ የሚያልፍ ነገር የለም። ይቻል ነበረ። ነገር ግን ሌሎቹ ሴቶች በድንግልናቸው እንዳለ እንዲወልዱ ሳይሆን ግን ድንግል ማርያምን ማላደረገ ድንግልናዋ እንዳለ ልጅ እንድትወልድ ወልዳ ደግሞ ጡቷ ወተት አስገኝቶ እያጠባች እንድታሳድግ አደረገ። ያ ምን ስለሆነ? አምላክነቱ ያደረገው ስራ አምላክ ስለሆነ እሷም የአምላክና ስለሆነች ነው። ዛሬ ደግሞ እግዚአብሔር አንድ ስራ ሰራ። ምን አደረገ? እንደገና ልጆች፣ አሁን አንድ ነገር እላችሁ ልጆች፣ ወደ እኔ አዳምጡ። ይሄ ቤተ ክርስቲያን መስኮቱም በሩም ተዘግቶ ቢሆን ኑሮ መስኮቱም በሩም ተዘግቶ ቢሆን ወደዚህ ቤተ ክርስቲያን መግባት እንችል ነበር? አንችልም ነበር? አንችልም? እንችላለን። ኮድ ያስፈልገዋል። ስለዚህ አንችልም ማለት ነው። ኮዱ ሲገኝ ብቻ ነው የሚገኘው። ከብተን ማለት ነው። እሺ እኛ ወደ ቤተ ክርስቲያኑ መግባት አንችልም። ግን አሁን ይሄ ቤተ ክርስቲያን መስኮቱን በሩን ቢዘጋ አየር ይገባል አይገባም? እንዴት ነው? እሺ አይገባም? አይገባም አይደል? መስኮቱም አሁን ቆዩ። አሁን ቤተ ክርስቲያኑ ዝግ ነው ክፍት ነው? ክፍት ነው። ክፍት ነው አይደል? ክፍት ነው። ግን ዝግ ነው። እስቲ እዩት። ቤት በኩል ነው የተከፈተው። በሩ ይከፈታል ይዘጋል እንጂ አሁን ቤተ ክርስቲያኑ በሙሉ ዝግ ነው። እሺ በጣም ጥሩ። ቤተ ክርስቲያኑ 24 ሰዓት ሌሊት 12 ሰዓት ሌሊት ቤተ ክርስቲያኑ ዝግ ነው። አየር ይገባል አይገባም? ይገባል አይደል? በጣም ግሩም። ስለዚህ አየር እንዴት ገባ? እኛ አሁን ዝግ ከሆነ እኛ መግባት አንችልም። አየሩ እንዴት ገባ? ምን ስለሆነ? በኤሲ ነው የሚገባው። በጣም ግሩም። እውነታቸው ነው እነሱ የሚያጠኑት። በጣም ግሩም። በኤሲ ነው እንጂ ኤሲ ባይኖር ኖሮ አይገባም አይደል? ስለዚህ በቃ አየር ረቂቅ ስለሆነ የኛ አካል ግዙፍ ስለሆነ መግባታችንም ግዙፍ ነገር መግባታችንም፣ አየሩ ግን በጣም ረቂቅ ስለሆነ ለአየር መግቢያ የሚያህል ቦታ ምንም ቤተክርስቲያኑ ቢዘጋ ያገኛል አይደል? ስለዚህ አየር ይገባል። ግን ለአየር መግቢያ የሚሆን አየር በጣም ረቂቅ ስለሆነ መግቢያ ያገኛል። ለምሳሌ ግን ሌላ ነገር እንውሰድ። አየር የማያስገቡ በጣም ግጥም ብለው እስከ መጨረሻ አየር ማስገባት የማይችሉ ድረስ መገጠም የሚችሉ ነገሮች አሉ። እነዚያ ከሆኑ አየር አይገባም። ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ በሳምንቱ ያደረገው ምንድን ነው? ደቀ መዛሙርቱ ክርስትናን የሚቃወሙ ሰዎች እንዳይገሏቸው ፈርተው ቤታቸውን ዘግተው ቁጭ ብለው በነበረበት ጊዜ ጌታ ኢየሱስ ክርስቶስ መጣና ምን አደረገ? በተዘጋው ቤት ውስጥ ገባ። ጌታ ኢየሱስ ክርስቶስ በተዘጋው ቤት ጥቅጥቅ ብለው በተዘጋው ቤት ውስጥ ጌታ ገባና ደቀ መዛሙርቱን ሰላም ለሁላችሁ ይሁን አላቸው። ተመልከቱ። አሁን እኛ መግባት አንችልም አለ። በተዘጋ ቤት ውስጥ መግባት አንችልም። ጌታ ምን አደረገ? ጌታ ምን አደረገ? በተዘጋው ቤት ውስጥ ገባ። እንዴት ገባ? እሺ አምላክ ስለሆነ። በቃ አምላክ ባጭር ቋንቋ ምንድን ነው? አምላክ ስለሆነ። አምላክ ደግሞ
ረቂቅ ዘእም ረቂቅ ቤተ ክርስቲያን ስለ እግዚአብሔር ስትናገር ምንድን አልኳቸው? አሁን ረቂቅ ዘእም ረቂቅ ስለሆነ ረቂቅ ዘእም ረቂቅ ማለት ነው። ረቂቅ የምንላቸው ነገሮች አሉ። ለምሳሌ አየልን እኛ በእኛ ቋንቋ ረቂቅ ነው የምንለው። በጣም የማይታይ የማይዳሰስ ግን ለሕያዋን ሁሉ ሕይወት የሆነ ረቂቅ ነው አየር። ከአየር ርቀት ደግሞ የመላእክት የነፍስ ርቀት ይበልጣል። ከአየር ነፍስ ትረቃለች ነው የሚባለው። ነፍሳችን አሁን ረቂቅ ናት። ስለዚህ ነፍሳችን አሁን አንድ ነገር ልንገራችሁ። ረቂቅ ነፍሳችን ምንም የሚወስናት ስለሌለ በፈለገችው ቦታ ትደርሳለች። ለምሳሌ በሀሳብ ደረጃ እንውሰደው። አሁን ነፍሳችን ፍጥነቷ፣ ርቀቷ፣ ምራቷ የሚገርም ነገር ነው። እዚህ ቁጭ ብለን እዚህ ሁነን ይህን ነገር አስተውሉት። እዚህ ሁነን ኢትዮጵያ ላሉ ወገኖቻችን እንጸልያለን፣ እናስባቸዋለን። ተወልደን ያደግንበት ለዓይናችን ያየነው ነገር ሁሉ ትዝ ይለናል። ነፍስ ወደዚያ ትሄዳለች ማለት ነው። እዚህ ሁነን በእምነት የምናምነውን ግን በአካል ያላየነውን እግዚአብሔርን እስከ መንግሥተ ሰማያት ወይም እስከ ጽርሐ አርያም እስከሚባለው ድረስ ሄደን እናስባለን። በአንዲት ሰከንድ ውስጥ እዚህ ቁጭ ብለን በዓለም ዙሪያ ያሉ ወገኖቻችን እናስባቸዋለን፣ እንጸልይላቸዋለን። ለዚህ ነው አያችሁ፣ ረቂቅ ነፍስ በሰከንድ የት እንደምደርስ አታውቁም። የት እንደምደርስ ተመልከቱ። ስለዚህ ነው እኛ ስለ ቅዱሳን መላእክት በምንማርበት ጊዜ የእኛ ነፍስ እንኳን እዚህ ሁና ማሰብ ያለባትን ሁሉ ላለባት ሁሉ ማሰብ እንደምትችል መድረስ ላለባት ሁሉ ደርሳ እንደምትጸልይ ቅዱሳን መላእክት ደግሞ ርቀት ከኛ ነፍስ ርቀት የበለጠ ረቂቃን ስለሆኑ በዓለም ዙሪያ ያሉትን ክርስቲያኖች በአንድ ሰከንድ ጸሎታችን ይቀበላሉ። መርዳት ካለባቸው ደግሞ ይረዱናል። እኛ ግን በሀሳብ ብቻ ነው የምንረዳቸው እንጂ በአካል ደርሰን መድረስ አንችልም። አካላችን ውስን ስለሆነ። ነፍሳችን ግን በጣም የሚገርም ነገር ነው። ተመልከቱ። ከዚያ ደግሞ ከመላእክት ርቀት ደግሞ የማን ርቀት ይበልጣል? የእግዚአብሔር ርቀት ይበልጣል። ስለዚህ ቤተክርስቲያን ምን ትላለች? እግዚአብሔርን ረቂቅ ዘእምረቂቅ አምላክ ትለዋለች። ስለዚህ አሁን ጌታችን ኢየሱስ ክርስቶስ በምንልበት ጊዜ ግዙፍ ስጋና ረቂቅ መለኮት አንድ ሆኖ ተዋህደው ነው ጌታችን ኢየሱስ በምንልበት ጊዜ ስለዚህ ሆነ ረቂቅ ዘእምረቂቅ የሆነ ጌታ በሩ እንደተዘጋ ደቀ መዛሙርቱ ባለበት በመካከላቸው ቆመ። ስለዚህ ምንድን ነው የተነሳው? ስጋ ብቻ አይደለም፣ መለኮት የተዋህደው ስጋ እንደሆነ አስረዳቸው። የሚያመልኩት አምላክ እነሱ በየትኛውም ቦታ ቢሆኑ በየትኛውም ቦታ ቢዘጋ ማንም ጠላት ከማይደርስበት ቦታ ገብቶ አምላካቸው እነሱን ሊረዳቸው እንደሚችል አስረዳቸው። ሰላማቸውን ሰጣቸው። ይሄኛውን ቀን ደግሞ ቤተክርስቲያን በዚህ ምክንያት በደመቀ ሁኔታ የምታከብረው ቀን ነው። ስለዚህ በድንግል ማርያም ማኅፀነ ድንግልናዋን ሳይፈታ የተወለደ ሰው የሆነ አምላክ ረቂቅ ዘእምረቂቅ የሆነ አምላክ ግን ግዙፍ የሆነውን እኛ ስጋ ተዋህደው ነው። መቃብር ሳይከብት የተነሳ ረቂቅ ዘእምረቂቅ የሆነ አምላክ ግን ግዙፍ የሆነ የእኛ ስጋ የተዋህደ ልዑለ ባሕሪ ሁሉን ቻይ አምላክ ነው። በዝግ ቤት ገብቶ ደቀ መዛሙርቱን ሰላም ለእናንተ ይሁን ያለ ረቂቅ ዘእምረቂቅ የሆነ አምላክ ነገር ግን ግዙፍ የሆነ የእኛ ስጋ ተዋህዶ አምላክነቱን ከእኛ ስጋ ጋር አዋህዶ ነው። ሁሉ እግዚአብሔር ምእመናን የምናመልከው አምላክ ይሄን ግሩምና ረቂቅ ዘእምረቂቅ የሆነ አምላክ ነው። እግዚአብሔር አምላካችን ለሁላችንም መልካሙ ነገር ያድርግ። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣን ለመልእክተኞቹ